ባለፈው ቪዲዮ ላይ አብዛኞቻችሁ ኮሜንት ላይ ዊዝድሮዋል ፕሩፍ እያላችሁ ስጠይቁኝ ነበረ። ዊዝድሮዋል ፕሩፉን ለማግኘት ቴሌግራም ቻናላችንን ተቀላቀሉ። ቴሌግራም ቻናላችን ደግሞ ሊንኩ ዲስክሪፕሽን ላይ አስቀምጬላችኋለሁ። ሊንኩን ነክታችሁ ቀጥታ በመግባት ማግኘት ትችላላችሁ። እናም በዛሬው ቪዲዮአችን ደግሞ ቴሌግራም ቻናሌ ላይ ልክ እንደገባችሁ $3 የሚሰጣችሁ ፕላትፎርም ታገኝቷል ብዬ አልኳችሁ መሰረት ቪዲዮ እንዲሰራላችሁ ከፈለጋችሁ ሪያክት አድርጉ ባልኩት መሰረት ሪያክት ስላረጋችሁ እናም በዛሬው ቪዲዮአችን ከሃኒጌሌ እንዴት አድርገን ልክ እንደተመዘገበ $3 ከመቀበላችን አንስቶ እስከ $20 ድረስ እንዴት አድርገን እንደምንሰራ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። እናም ቀጥታ ወደ ቪዲዮ እንሄዳለን። ግን ወደ ቪዲዮ ከመሄዳችን በፊት ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳረሱ። ሁላችሁም ትመቹኛላችሁ። ቀጥታ ወደ ቪዲዮ። እሺ ቤተሰቦች እንግዲህ ዲስክሪፕሽን ላይ ያለው ሊንክ ተጭናችሁ ልክ ስትገቡት እዚህ ጋር የምታዩትን ኢንተርፌስ ያመጣላችኋል። ማለትም ወደ እኔ የቴሌግራም ቻናል ይወስዳችኋል። እናም እዚህ ጋር እንደምታዩት ፒን ያረኩላችሁን ትነኩታላችሁ። ከዛም በኋላ ትንሽ ወደ ታች ታረጉትና እዚህ ጋር ጽፌላችኋለሁ ስላፑ ቢያንስ በትንሹም ቢሆን ጽፌላችኋለሁ። ስራው ዋይፋይ እና ዳታን ኮኔክት በማድረግ ብቻ ኮይን እና ዶላር የምታገኙበት ስራ ነው። እናም ልክ እንደገባችሁ $3 ይሰጣችኋል። ሪፈራል ኮድ ግን መጠቀም አለባችሁ። እናም እዚህ ጋር እንደምታዩት የአፕል ሊንክ እና ሪፈራል ኮድ እናስቀምጬላችኋለሁ። እናም የአፕል ሊንክ የምትሏን ጫን ትሏትና ኮፒ ሊንክ ታረጋላችሁ። ከዛን ትወጡና ወደ ጉግል ክሮማችሁ ትገባላችሁ። እናም ወደ ጉግል ክሮማችሁ ከገባችሁ በኋላ እዚህ ጋር እንደምታዩት ጫን ብላችሁ ፔስት ታረጉለታላችሁ። ከዛን ጎ ትሉታላችሁ ማለት ነው። ከዛን እዚህ ጋር እንደምታዩት አክሴፕት ኢንቫይት የምትሏን ትነኳታላችሁ። አክሴፕት ኢንቫይት የምትሏን ስትነኳት ወደዚህ ኢንተርፌስ ያመጣችኋል። እናም ቀጥታ ምን ታረጋላችሁ እዚህ ጋር እንደምታዩት የራሳችሁን ኢሜል እና ባለ 8 ዲጂት ፓስወርድ አስገብታችሁ ኮንቲኒው ዊዝ ኢሜል ማለት ትችላላችሁ። ወይም ደግሞ እንደዛ ማለት ካልፈለጋችሁ ቀጥታ በጉግል አካውንታችሁ እዚህ ጋር እንደምታዩት ጉግል የሚለውን ትነኩትና አውቶማቲካሊ ያስመርጣችኋል። በአንዱ ደስ ባላችሁ መርጣችሁ ትገባላችሁ ማለት ነው። እናም ኢሜላችሁ ከመረጣችሁ በኋላ ወደዚህ ኢንተርፌስ ነው የሚያመጣላችሁ። ዳውንሎድ ፎር አንድሮይድ የሚለውን ትነኩና አፕሊኬሽኑን አውቶማቲካሊ ዳውንሎድ ማድረግ ነው። እኔ ዳውንሎድ ስላደረኩትኝ ቀጥታ ወደ አፕሊኬሽኑ ገብቼ ላሳያችሁ ማለት ነው። እናም ቤተሰቦች ወደ አፕሊኬሽኑ ከገባችሁ በኋላ ይሄንን የመሰለ ኢንተርፌስ ያመጣላችኋል። ልክ እንደገባችሁ ሪፈራል ሊንክ ግን መጠቀማችሁን እንዳረሱ። ሪፈራል ሊንኩን እዛ ጋር አስቀምጬላችኋለሁ ቴሌግራም ቻናላችን ላይ ቅድም እንዳያችሁት እዛኛው ቴሌግራም ቻናላችን ላይ ስላስቀመጥኩላችሁ እሱን ኮፒ አድርጋችሁ አምጥታችሁ ሪፈራል ኮዳችሁን ስታስገቡ ነው እዚህ ጋር እንደምታዩት $3 የሚሰጣችሁ ማለት ነው። እናም እዚህ ጋር እንደምታዩት አፕሊኬሽኑ በጣም ብዙ ነገሮች አሉት። ከነሱም ውስጥ መካከል እዚህ ጋር እንደምታዩት ብዙ ታስኮች አሉ ጋዘር በማድረግ ዊን በማድረግ እና ደግሞ እዚህ አፕሊኬሽን ላይ በጣም ደስ የሚለው ነገር ምንም ነገር ሳትሰሩ ነው። አሁን እኔ ራሱ እዚሁ ይሄው እንደምታዩት $3.06 ደርሶልኛል ማለት ነው። ማውጣት የምችለው ግን $20 ሲደርስ ነው። ስለዚህ በጣም መፍጠን ያለባችሁ ይመስለኛል ጋይሶች። ስለዚህ በጣም ፍጠኑ። በጣም ካልፈጠናችሁ ስለምትጎዱ ነው ይህንን የሚገርም አፕሊኬሽን ይዤላችሁ የመጣሁት። እናም ስለዚህ አፕሊኬሽን በጣም ማወቅ ካሉባችሁ ነገሮች ውስጥ አንዱ እኔም ይሄው እንደምታዩት ገና ከመግባቴ ነው ለእናንተ ወዲያው ያመጣሁላችሁ። ስለ አፕሊኬሽኑ ምንም በደንብ ራሱ ኢንፎርሜሽን የለኝም፣ ግን ደግሞ የማውቀውን ሁሉ ላስረዳችሁ ነው። እዚህ ጋር ያሉት ንቦች እንግዲህ እዚህ ጋር እንደምታዩት ኮሌክት ያደርጉላችኋል። ያም ቢን በመጠቀም ራሱ 20,000 ስትደርሱ $20 ነው ፔይ አውት ማድረግ ትችላላችሁ። እሱንም በደንብ ላሳያችሁ ሞር የሚለው ልንካና እዚህ ጋር እንደምታዩት እኔ 3055 አለኝ። ይሄ ማለት ወደ $3.6 አካባቢ ነው። እናም እዚህ ጋር እንደምታዩት ሪፈራል የምትሏን ትነካላችሁ። ጓደኞቻችሁን ኢንቫይት በማድረግ ስለምትጠቀሙ እዚህ ጋር እንደምታዩት ኮፒ ሊንክ የምትሏን ትነኳታላችሁ። ኮፒ ታረጉና በቴሌግራም ሊሆን ይችላል፣ በዋትስአፕ ሊሆን ይችላል፣ በፈለጋችሁት ሶሻል ሚዲያ ልካችሁ ጓደኞቻችሁ ሲገቡላችሁና የእናንተን ሪፈራል ኮድ ሲጠቀሙ ለእናንተ የሚያስብላችሁ ዶላር ይኖራል። እናም በዚህ መጠቀም ትችላላችሁ። ሌላው ደግሞ እዚህ አፕሊኬሽን ላይ ዶላር የምታገኙበት መንገድ ጃምፕ ታስክ ይባላል። ስለ ጃምፕ ታስክ የማታውቁ ሰዎች ካላችሁ ዩቲዩብ ላይ ሰርች ማድረግ ትችላላችሁ። ምንም ማድረግ አልችልም። ጃምፕ ታስክ አሁን እኔ ጋር ስላልከፈተ ነው። ጃምፕ ታስክን በመጠቀም እዚህ ጋር የምታዩዋቸውን ጌሞች ብቻ በመጫወት ኮይንና ዶላራችሁን ማግኘት ትችላላችሁ ብዬ ነው የማስበው። እናም በመጨረሻ በባለፈው ቪዲዮ ዊዝድሮዋል ፕሩፍ አሳየን ባላችሁት መሰረት ዊዝድሮዋል ፕሩፍ ላሳያችሁ። ቴሌግራም ላይ ከገባችሁ በኋላ እዚህ ጋር እንደምታዩት ሸዋቴክ የኔ ቻናል ጆይን ስላላችሁ ጆይን ያላችሁበት ይመጣላችኋል። ትንሽ ወደ ላይ ከፍ ታረጉትና ትሄዳላችሁ። ከዛም በኋላ ይሄው እንደምታዩት እዚህ ጋር እንደምታዩት እዚህ ጋር $19.5 ማለትም $20 $0.5 ስለሚቆርጥ ነው። ግን ደግሞ ገብታችሁ ሁሉ ጊዜ ቬሪፋይ ማድረግ እንዳረሱ የባለፈውን ቪዲዮ ያላያችሁ የባለፈውን ቪዲዮ ማየታችሁን እንዳረሱ ጆይን ደግሞ ማለታችሁ እንዳረሱ ቴሌግራም ቻናሌ እዚህ ጋር እንደምታዩት መጀመሪያ ላይ $20 አሳይቻችኋለሁ። እዚህ ጋር እንደምታዩት $7.5
እንግዲህ መደመር የናንተ ስራ ነው። እዚህ ጋርም $7.5 አለ። ከዛን እዚህ ጋር ደግሞ የመጀመሪያው $4.5 ማለት ነው። ቆይ እስኪ ለምን አብረን አንደምረው? ሴት አለ ካልኩሌተር ዛት ሴት ካልኩሌተር ገብታችሁ እንግዲህ ማደምሩ ሰዎች ግን ለምንድን ነው ማደምሩት? 19.5 ሲደመር 7.5 ሲደመር ስንቴ ነው? 7.5 ሁለቴ ነው። 7.5 ከዛን አሁንም 4.5 ማለት ነው። 4.5 ወይስ ኮምን እየሰራችሁ ነው? ይሄ እኮ የኔ ዶላር ነው። ለምንድን ነው ገብታችሁ ስሩ። በቃ እንደኔ መስራት ከፈለጋችሁ ገብታችሁ ስሩ። እዚህ ጋር ምንም አሰሩ። ይሄ የኔ ዶላር ነው። እኩል ይሆናል መንካትና አለመንካት የኔ ስራ ነው። በቃ ግን ትሞችኛላችሁ። ቆይ ቪዲዮ ቆርጧል። ምን እየሰራችሁ ነው እስካሁን ድረስ? እናም አብዛኞቻችሁ ዶላራችሁን እንደምታወጡ ተስፋ አረጋለሁ፣ እኔንም ጨምሮ። ምክንያቱም አብረን አዲስ ተመዝግበን ስለሰራን አብረን $20 አንድ ላይ እንደምናወጣ ተስፋ አረጋለሁ። እናም ይህ ፕላትፎርም 100% ይከፍላል። እናም ለተጨማሪ ኦንላይን ስራዎች ቴሌግራም ቻናላችንን ጆይን ማለታችሁን እንዳረሱ። ሊንኩ ዲስክሪፕሽን ላይ ያለላችሁ። ሁላችሁም ትመቹኛላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።